የየካ ክፍለ ከተማ አስተዳደር የስራ ዕድል በመፍጠር ዜጎች በራሳቸው አቅም ተጠቃሚ እንዲሆኑ ለማድረግ በፋስት ፉድ የስራ ዘርፍ ለተደራጁ ከ200 በላይ ኢንተርፕራይዞች እና ከ550 በላይ አንቀሳቃሾች የመስሪያ ጋሪ የከተማና የክፍለ ከተማ ከፍተኛ የስራ ኃላፊዎች በተገኙበት ድጋፍ አድርገዋል። በመርሃ ግብሩም ላይ በምክትል ከንቲባ ማዕረግ የአዲስ አበባ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ እንዲሁም የየካ ክፍለ ከተማ ዲሞክራሲ ስርዓት ግንባታ ማስተባበሪያ ቅርንጫፍ ጽህፈት ቤት ኃላፊ አቶ መገርሳ ገላና እና የየካ ክፍለ ከተማ ምክትል ስራ አስፈጻሚ አቶ እንዳልካቸው አስራት ተገኝተዋል። አቶ ሚሊዮን ማቴዎስ በመክፈቻ ንግግራቸውም ዜጎች ከተረጂነት ወደ አምራችነት እንዲሸጋገሩ እየተሰራ ያለው ስራ እጅግ ምርታማና አመርቂ መሆኑን አመላክቶ እየተሰሩ ያሉ ስራዎች አሁንም ተቀጣይነት እንደሚኖራቸውም በንግግራቸው አክለዋል። ባለፈው በግብርና ስራ ላይ ነው እዚህ መተን የግብርና ግብአት ለተደራጁ ኢንተርፕራይዞች ያስረክብ ነው። ዛሬ ደግሞ በፋስት ፉድ ለተደራጁ ከ200 ለማያንሱ ማህበራት የፋስት ፉድ መስሪያ ዘመናዊ ግብአት ነው ለኢንተርፕራይዞች እያስረከብን ያለ ነው እና ከተማችን እየዘመነች ስትሄድ በሌሎች ሀገራት ላይ የምናየውን አይነት የምግብ አቅርቦት በቀላሉ ማግኘት የሚቻልበትን ሁኔታ የሚፈጥር በተሰሩ የልማት ኮሪደሮች ላይ በተፈጠሩ ምቹ ሁኔታዎች ነዋሪዎቹ ቱሪስቶቹ እየተዝናኑ የምግብ አቅርቦት ማግኘት የሚችሉበትን እድል ለሚፈጥር ነው። ዛሬ ደግሞ በተለያየ ሞዴል እንደየቦታው ስፋትና ሁኔታ ማቅረብ የቻለው ክፍለ ከተማውና በጣም እጅግ ደስተኛ ነኝ። ምሳሌም የሚሆን ስራ ነው። ክፍለ ከተማውም ወረዳውም ተቀናይቶ ነው የሚሰራው። ኮሌጆቻችን አሉ። በስልጠና ወደ ስራ የሚገቡትን በማንቃት በማደራጀትና በቢዝነስ መሰረታዊ እውቀት ወደ ስራ እንዲገቡ የማድረግ ስራ እየሰራ ነው የምንገኘውና ዛሬ ለሌሎች አርአያ በሚሆን መልኩ በተለያየ ደረጃ የቀረቡትን እነዚህ የፋስት ፉድ ማቅረቢያዎች ሌሎችም አካባቢዎች፣ ወረዳዎች፣ ክፍለ ከተሞች በዚሁ ምሳሌ በስፋት ወደ ስራ እንደሚገቡ ተስፋ አደርጋለሁና በጣም በትልቅ ምስጋና ነው ያየሁት። ተጠቃሚ የሆኑ ዜጎችም መንግስት ባመቻቸላቸው የስራ ዕድል ስልጠና ወስዶ ወደ ስራ መግባታቸውንና ደስተኛ መሆናቸውን በመግለጽ የተሰጠው የመስሪያ ጋሪ ድጋፍ ስራቸውን በጥራት ለመስራት ትልቅ ዕድል የፈጠረላቸው መሆኑን የገለጹ ሲሆን ለዚህም አስተዳደሩ ላደረገላቸው መልካም ስራ እጅግ አመስግነዋል። እኔ በጣም ደስተኛ ነኝ ይህን እድል በማግኘቴ። በጣም ደስተኛ ነኝ ምክንያቱም በፊት መንገድ ላይ ነው የምንሰራው። ዛሬ ላይ ግን ይሄ ተሰጥቶን ከበፊቱ የበለጠ እንድንሰራ ራሳችን እንድንቋቋም በማድረጉ በጣም ደስተኛ ነኝ። ምስራቅ አጠቃላይ ሰልጥኛለሁ በምግብና ፋስት ፉዶችን በመስራት እስከ ዛሬ ድረስ እነዚህን የመሳሰሉ ነገሮች ነው ስሰራ የነበረው። አሁን ደግሞ በጥራትና በተሻለ መልኩ እየሰራው ለማቅረብ የበለጠ ሞራልም መሆናችኋል ማለት ነው። እኔ ረጅም ዓመት አረብ ሀገር ነበርኩኝ። ከዛ መጥቼም አንዳንድ ስራ ነበር የምሰራው። ብዙ ስራ እድል አልነበረንም። አሁን ግን እግዚአብሔር ይመስገን ጥሩ እድል ተከፍቶልናል። የስራ እድል እየሰራን ለብዙ ሰው ነው የተከፈተው። ለወጣቱ በተለይ በጣም በብዙ አይነት ዘርፍ ነው እድል የተከፈተልን። በዶሮም በሁሉም አይነት በጸጉርም በስፌትም በምንም ሁሉም እና እኔ ምርጫዬ የምግብ እንትን ስለነበረኝ በምስራቅ አጠቃላይ ትምህርት ቤት ተምሬ 3 ወር ስልጠና ሰልጥኜ እድሉን አግኝቻለሁ። በተፈጠረልኝ የስራ እድል ዛሬ ብቻ ሳይሆን ቆይቷል። ነገር ግን ወረዳችን ላይ ወረዳው በሚሰጠን ጸጋዎች ላይ ተጠቀሙ በማለት እኔ ብቻ አይደለሁም ጓደኞቼ ሁሉ እንደዚህ ፋስት ፉዶችን እየሰራን ለ5 ለ3 እየተደራጀን እየሰራን ነው ያለነው እና በጣም ደስተኛ ነን። ይህ የመስሪያ ጋሪ ድጋፍ የየካ ክፍለ ከተማ አስተዳደር የስራ ዕድል ፈጠራን ለማስፋት ዜጎችን ተጠቃሚ ለማድረግ እና የከተማችን ወደ ምርታማ ኢኮኖሚ ለመጓዝ የሚያደርገውን ቁርጠኝነት የሚያሳይ ተግባራዊ ምሳሌ ነው።